ይህ ችግር አጋጥሞ ያውቃል? አንድ አስፈላጊ ሰው ጋር እየተደዋወልክ ነው። ለመገናኘት ተቀጣጥራችኋል። ነገር ግን ስልክ ቁጥሩን አልመዘገብክም፣ ሴቭ አላደረግከውም። በዚያው ቅጽበት ስልክ ባትሪ ዘጋ፣ ቻርጀር አልያዝክም ወይም ጠፋ እና ምን ይዋጥ? ብዙ ሰዎች ከኮል ሂስትሪ ላይ ወይም የተደዋወሉ ስልክ ቁጥሮች ላይ ምንም ያልተመዘገቡ ስልኮችን ማውጣት እንደሚቻል አያውቁም። ነገር ግን ቴክኖሎጂ መፍትሄ ይዞላችሁ መጥቷል። ይህንን ቴክኖሎጂ ትጠቀማላችሁ። የተደዋወላችሁት ስልክ ከዚህ በፊት ከሳምንት በፊት የተደዋወላችሁት ከኮል ሂስትሪ ላይ ባካፕ አድርጎ ይዞላችሁ ይመጣል። ስልካችሁ ከእጃችሁ ቢጠፋ ቢዘጋ በሰው ስልክ ትገቡና ያንን ባካፕ ያደርግላችኋል፣ ትጠቀማላችሁ። ምንም ችግር የለም። በቅድሚያ ይህንን መተግበሪያ ለማግኘት ትክክለኛ ሊንክ ያለበትን ቦታ ከነገርኩ በኋላ እንዴት እንደምታስተካክሉና በሰው ስልክ ላይ ገብታችሁ ባካፕ ማድረግ ነው። ይህ ቪዲዮ ይጠቅማል ብለህ ካሰብከው ሴቭ አድርግ። ቤቱን ሲደመር ምልክት ቪዲዮን ላይክ አድርግ፣ ሼር፣ ኮፒ ሊንክ፣ ሪፖስት ላንተ ልትቸገሩ ስላሉ አድርግላቸው። ኮሜንት ላይ እስኪ አውቃለሁ ወይም አላውቅም በል። ከተመቸም ደግሞ አበረታታኝ። ዳይ ወደ መርጦ በቅድሚያ ወደ ፕሌይ ስቶር ትሄዱና የእኛን አፕሊኬሽን ቶም አርባን አፕሊኬሽን ታወርዳላችሁ። ከዛ ይህንን ከከፈታችሁ በኋላ ወደ ይሄ ኢንተርፌስ ይመጣል። ከዛ ወደ ሰርች ባር ትሄዳላችሁ። ከዛ TOM 41 ብላችሁ ሰርች ስታደርጉ ይሄ ይመጣል። አንዴ ጠቅ ታደርጉና ትንሽ ወደ ላይ ስክሮል አድርጋችሁ ይሄን ተጭናችሁ አውርዱና ከዛ በኋላ ወደ አፑን ከከፈታችሁ በኋላ ከጎግል አካውንታችሁ ጋር ታገናኛላችሁ። ከዛ በኋላ እዚህ ይሄን ባካፕ ኦን ካደረጋችሁ በኋላ አዲስ በምትገቡት ቀፎ ላይ በመደወያ ስፍራ ታገኛላችሁ። ይመቻችሁ።